ዩኬ በህጋዊ መንገድ መግባት ለምትፈልጉ ሰዎች መልካም ዜና ይዤላችሁ መጥቻለሁ። ወደ ዩኬ መግቢያ የተለያዩ መንገዶች አሉ። ከነዚህም ውስጥ ምርጥ ብዬ የለየኋቸው 5 መንገዶች አሉ። ከነዚህም አንደኛው ምንድነው ካላችሁ ስተዲ ቪዛ ነው ወይም በትምህርት ቪዛ መውጣት ይላላችሁ። ሁለተኛው ደግሞ ምንድነው ካላችሁ ሁለተኛው ቪዚት ቪዛ ነው። ቪዚት ቪዛ ወይም የጉብኝት ቪዛ በጣም አሪፍ ሬት ያለው ቪዛ ሲሆን ሶስተኛው ደግሞ ምንድነው የፋሚሊ ሪዩኒፊኬሽን ነው። ፋሚሊ ሪዩኒፊኬሽን ማለት ዩኬ ውስጥ ዘመድ ያላችሁ ወይም ቤተሰብ ያላችሁ ሰዎች በኢንቪቴሽን ሊሆን ይችላል ወይም ደግሞ እናት አባት ያላችሁ ደግሞ ከ18 ዓመት በታች ሆናችሁ እነሱ ሊወስዳችሁ ይችላል። ሌላ ደግሞ የጋብቻ ሰርቲፊኬት ካላችሁ ማለት ነው። አራተኛው ደግሞ በሰርቲፊኬሽን ፕሮግራም ወይም በአጭር ጊዜ ሴሚናሮች ፕሮግራም ነው ማለት ነው። እና አምስተኛው እና የመጨረሻው ምንድነው በስራ ነው። በስራ ግን ምንድነው የጉልበት ስራ አይደለም። የኮንስትራክሽን በሹፍርና ምናምን እንደሚባለው አይደለም። ኦኬ ኤጀንሲዎች እንደዛ ብለው ሲናገሩ ሰማለሁ። በእንደዛ አይደለም፣ እሱ ውሸት ነው። አሪፍ ዲግሪ ያላችሁ ወርክ ኤክስፒሪየንስ ያላችሁ እንግሊሽ ፕሮፊሽንሲ ያላችሁ ሰዎች አሪፍ የሆነ ሰክሰስ ሬት ያለው ሲሆን እነዚህ 5 መንገዶች ተጠቅማችሁ ወደ ዩኬ መግባት ትችላላችሁ ማለት ነውና ስለ ዩኬ ቪዚት ቪዛ ምን የመሰለ ቪዲዮ ሙሉ በሙሉ ከአፕሊኬሽን እስከ ቪዛ ፕሮሰስ ቪዲዮ ለቅቄላችኋለሁ። አሁኑኑ ገብታችሁ ዩቲዩብ ላይ ቼክ አድርጉት እና ደግሞ አፕላይ ማድረጊያው ሊንክ ደግሞ ቴሌግራም ላይ ለቅቄያችኋለሁ።